ግን በቃ አልቻለም ከዚህ በላይ አንችልም በቃ እስካሁን ታግሰን ነበረ በተሻለ መጠን ውስኪ ያጠጣን ዝሙት እንትን ልጅቷን ገሏን እየሰጠን ምን ይያለን በቃ ሞክረን ነበር ከዚህ ህይወት ለማስወጣት ግን አልቻለም ጭራሽ ሰውየው እየመጣ ጭራሽ ዛሬ ይጸልይ ጭራሽ እዚህ ቤት እንዲመጣ ማንፈልገው ሰው ምናምን አልኩኝና ራሷን ራሷ የምትፈልገውን ያደረገችው ነገር እንደሚያወራው አልኩኝና ቆይ ማን አልኩኝና እዛው ባለው እጣና ጭስልኝ አልኩት ከዛ አባትየውን በመቁጠራ ከኋላ መቱልኝ አልኳቸው ጸበል እያመጣው እየረጨሁኝ ማን አንተ ስለው ጊዜ አንዴ መስተፋቅር ነኝ አለ አንዴ መንፈሳዊ ህይወት ጨዋታ አልኩኝ በቃ መንፈሳዊ ነች ተብላ የምትታሰብ ሴት በነጋችን ላይ ቲክቶክ ላይ በቀደም ምን አየሁኝ አንዷ ልጅ በጣም መፍራት ያለባችሁ መንፈሳዊ ጨዋታ የሚጫወቱ ሰዎችን ነው ብላ ስትናገር ሰማሁኝ ምናልባት እሱም ቪዲዮ ባገኘው ጥሩ ነበረ በጣም መፍራት ያለብን መደንገጥ ያለብን ይኸውላችሁ በጣም መንፈሳዊ ነው ተብሎ የሚታሰቡ ሰዎችን መጠንቀቅ አለብን ብቻ በአጠቃላይ ከኔ ጀምሮ ሁላችን ማጠቃላይ እርስ በርስ መፈራራት አለብን ብዬ አስባለሁ ምክንያቱም ልጅቷን በዚህ ልክ አልገምታት በጣም መልካም ሰው ነች እኮ የሚገርማችሁ እጅግ በጣም ሲበዛ መልካም ሰው እንዴ ከተናገረው ነገር ሶስቱን ልንገራችሁ ሁሉንም መናገር ይከብደኛል ያስደነግጣል ማለት ነው አንደኛ የእናት አባቷ የዛር መንፈስ ከራማ እየተካደመ ነው የሚለመነው መስተፋቅሩ የተላከው በዛ ነው እናቴ ለምጻልይልኝ ለምኝልኝ ከራማሽን ለምኝልኝ ሰውየው እንዲወደኝ አድርጊ ሰውየው እንዲጠይቀኝ አድርጊ ምንም እየተባለ ነው ሁለተኛ ነገር ደግሞ በነጠላና በልብስ ውስጥ የተደበቀ ጸበል እንሂድ ሲላት ብቻ ነው እንጂ የምትሄደው ብቻዋን አትጸልይም አትሰግድም ጸበልም አትሄድም ብቻዋን ስትሆን ሁለተኛ ነገር ሶስተኛ ደግሞ በዛ ካፌ ስትመጣ በነበረበት ሰዓት ታስተናጋጅ በነበረችበት ሰዓት ለዝሙት ቀርቧት ቢገናኛትም ነጠላ ለብሳ አግኝቷታል ጊዜ ከየት ነበር ቤተክርስቲያን ሄጄ ብለዋለች ያኔ ነው መንፈሳዊ ህይወት እንዳላት ያወቀው እንደነበራት የተረዳው ነጭ ብሎ ያሰበው ይቅርታ አይደለችም እኮ ነጭ ብሎ ያሰበው ግን እሷ ነጠላ ለብሳ የነበረው ከቤተክርስቲያን ሳይሆን ከሌላ ቦታ እንደነበረ ነው ለካ ነጠላ የሚለበሰው ቤተክርስቲያን ብቻ አይደለም ብሎ ያሰበው የዛን ቀን ነው እና ተናገረ መንፈሱ ያኔ እኮ ያገኘህን ጊዜ እኮ ራሱ በጣም ትልቅ ስራ ልንሰራ ነበር ምክንያቱም አንድ ጊዜ ከሷ ጋር በዝሙት ከወደክ በኋላ ከሁሉ ካሉ ሴቶች መካከል ይሄን ሐሳብ ያሰበችው እሷ ብቻ ነች በጣም የሚገርም ነገር ነው ይሄ በመስተፋቅር እሱን መያዝ እና ያሰበችበትም ራሱ ይሄ መስተፋቅር ለማድረግ ምናምን ያሰበችበት ራሱ ከሁሉም ሴት ጋር እንደምትዘላዘል ስላወቀች አንድ እኔ ጋር መጽናት አለበት ከኔ ጋር መቆየት አለበት ብላ አስባ ነው እንጂ አንተ ሌሎቹ እንደምትገናኝ እሱ አታውቅም በኋላ ነው ያወቀችው እናቷ ነች አይ የሚረባሽ አይመስለኝም የሆነ የሚታየኝ ነገር አለ ቡና እያፈላች ታይቷታል እናትየው አይመስለኝም በአንድ ሚጻና አይመስለኝም መጨረሻችሁም የሚያምር አይመስለኝም ያው ዛሬ ላይ እንግዲህ መጨረሻቸውም አላማረም ሴትዮዋ የነገሯት የመሰላት በዝሙት ህይወቱ ነው ግን እዚህ ጋር ደግሞ ነቅቶ የመመርገማ ትምህርት አዳምጦ ከሷ እጅም እንደሚነጠቅም እየነገሯት ነበረ ከዛ ታርበተን በተቻቺ መንፈሳዊቷ ልጅ ከውጭ ሀገር የመጣችው ልጅ አፍቃሪው ልበላችሁ ፈቃፋን ግጥም አገረዳ አለቅምባ እንደዚህ ነው የሚወርደው ዱብ ነው የሚለው በቃ ያየችው ጅራት ያየችው ጭራ ምናምን የልጅቷ አስመሳይነት ነው ሰው መሳይ አውሬ ጭራሽ ኦርቶዶክስም አይደለችም በቃ ኦርቶዶክስ ሳችሁ እንደ ማተብ ያሰረ ኦርቶዶክሷ ብትወጥሩ ማተብ ራሱ የላትም ሃይማኖቷ ሌላ አይደለም ኦርቶዶክስ ነች ግን ማተብ ራሱ የላትም እሱ ፊት ስታስመስል ነው እዛ ስትቀጠር ነው ማተብ ያደረገችው ማለት ይቻላል እንደዚህ አይነት ህይወት ያላቸው ሰዎች አሉና ይሄ ደግሞ ማን ሊሆን ይችላል እስቲ አስመሳዩ ማን ነው ጻፉት ቶሎ 5 ሰከንድ ቡዳ አይደለ የቡዳ መንፈስ ሁልጊዜ ድራማ ይሰራል አስመሳይ ነው እያቸዋለሁ በጣም ነው ድራማ መስራት ይወደው እንዲታዘንለት ይወዳል እንዲለቀስለት ይፈልጋል እንዲንከባከቡት ይፈልጋል በህይወት ላይ ድራማ መስራት ይወዳል በጣም ከባድ የሆነ ላይፎችን ነው በእናንተ ህይወት ውስጥ እንድታሳልፉ የሚያደርገው ይቀናል እጃችሁ ላይ ያለው ገንዘብ እንዳይበረክት ሞባይልም ከሆነ ልብስም ከሆነ ምንም ከሆነ ያ ነገር ዓለማዊ እስከሆናችሁ ድረስ ብቻ ነው እንዲጠቅማችሁ ይፈልጋል ዓለማዊ ሆናችሁ ራሱ ላይጠቅማችሁ ይችላል በዘፋኝነት የሚቀና ነው ቡዳ እሱ ዘፈን ኃጢአት ነው አይደል በመዝሙር አለ በዘፋኝነት እንኳን የሚቀና ነው ቡዳ ስለዚህ አስመሳይነት ህይወት እንዲኖረን የሚያደርገው የቡዳ መንፈስ ነው በጣም በቃ ትሪክ መስራት ይወዳል ማጂክ በህይወት ላይ ምናምን ዲና ሰላም ናቸው እግዚአብሔር ይመስገን ፍት ያርግ እንደዚህ ነው ህይወት በቡዳው እንደዚህ ነው
በጣም በተለይ ዛር ቡዳ ከሆነ በቃ ከውስጥ የመነጨ ተንኮል ይዞ ነው አብሮ ከትዳር ላይ የሚኖረው። ጎርብትና የሚሆን ዝምድና የሚሆን ቤት ውስጥ የሚሆን የድራማ የልብስ ህይወት ውስጥ ሌላ ውስጡን ለቄስ እንደሚባለው ማለት ነው። እና እቺ ልጅ ሌላ ነች። ከዛ ወደ ልቧ ስትመለስ ስትጮህ መጀመሪያ ያለችው ምንድነው? ምን ብዬ ጮህኩኝ አለች። አይ ምንም አላልሽም አልኳት። አይ መምህር ንገረኝ ምን ብዬ ጮህኩኝ? ጉዴን ተናገረ አለች። ምንድነው ጉድሽ አልኳት። አይ ተውኝ ለፈለፈ አለች። እኮ ጉድሽ ምንድነው አልኳት። ንገሪኝ የምትነግሪኝ ነገር ካለ እኛ ግን ምንም አልሰማንም አልናት። እሺ የኔ ፍቅር ማን ብላ ሄዳ እቅፍ አደረገችውና እጁ እንደዚህ ነበረ። መታቀፍ ሳደርገው ጊዜ እንደዚህ ማቀፍ ከበደው እና ባይኗ ያየውም እንጂ ጅራቷ እንዲህ የሚል የመሰለው በቃ እንደ አቫተር ፊልም ላይ እንዳለችው ሴት ማለት ነው። የሆነ በአይነ ሌላ አውሬ መስራት አየችው። እንደዛ ነው የነገረኝ። ሲነግረኝ እንዴት አድርጌ እጄ እንደዚህ አድርጎ ይቀፋታል። ከተቀፈኝ እንጂ ስትለው ጊዜ በእጇ ነው እንደዚህ አድርጋ እቀፈኝ እንጂ ምናምን ብላ ያቀፈችው። ከዛ ግን እስክትወጣ ድረስ አልተዋጠላትም። ከዛ እኔም ቻው ብዬ ምናምን ሪከርድ የምናደርገውን ሪከርድ አገናል። ቀስ ብሎ ነው ከህይወቷ ማስወጣት ያለበት ነግሬዋለሁ። ቀስ ነው። ከዛ በስላሴ ስም ታሰሩ። ምንም ነገር ለልቧ እንዳትነግሯት፣ አፋችሁ ይዘጋ፣ በአይምሯም እንዳታናግሯት፣ አይምሯ ላይ ያላችሁ ውረዱና ግንባር ላይ ታሰሩ ብዬ ሁሉንም አሰርኳቸው። እና ግን ፈተናው ለእኔም አልተረፈም። ማታ መጥቼ እኔም ተቸገርኩኝ። ማን አባክ ስለሆንክ ነው እየጸለይኩ እየሰገድኩኝ መሪ ላይ ይዞ ፍርጥ እኔ ነው ራሱ የእናትየዋ መንፈስ ልጅቷና እናቷ ሆነው በቅዠት በቃ በመባተት እያልኩ የቃዣውን ያደርኩት። ከዛ ተነስቼ እንደገና ስሰግድ መዝሙር ላይ ጸልዬ ስተኛ በህልሜ ምን አየሁኝ? እንቅፋት መቷት ስትወድቅ አየኋት። ራሷ ልጅቷ እናትየዋ ወይኔ ልጅ ምናምን ብሎ ጎንበስ ብሎ ሊያነሷት ሲሉ አፈር ሆነችባቸው። ክምር አፈር ሆነችባቸው። በስመ አብ አልኩኝና ምን ልትሞት ነው ልጅቷ? በስመ አብ ወልድ መንፈስ ቅዱስ አልኩኝና እግዚአብሔር ሆይ አታርገው፣ ይሄን አታርገው፣ ምክንያቱም ይሄ ይከብዳል አልኩኝና ደወልኩላትና ቶሎ ከእናትሽ ጋር ንስሐ ግቢ አልኳት። እዛው በዛው አለችኝ። በቃ ሌላ ምንም ምክንያቱም ህይወቷን ማትረፍ አለብኝ። ዝም ካልኩኝ ይደፋታል ሄዶ። እኔ ይዤዋለሁ እዚህ ቀጠቀጥኩታ። እኔን ራሱ አላስተረፈኝም እኮ እና ቶሎ ከእናትሽ ጋር ንስሐ ግቢ። እናትሽ ባለወሊያ ቃልቻ ምናምን ሊሆን ይችላሉ። እሳቸው ጋር በቃ ማለት የለፈለፈውን ነገር ነገርኳት። መምህር እውነትህን ነው አመሰግነው ለብቻ ስለነገርከኝ፣ ግን እነሱ ሰምተዋል አለችኝ። አይ አልሰማሁም አልኳት። ግን በቃ በአጠቃላይ ሁሉ ነገር አውቄያለሁ